ሊቨርፑል ላይ ከደቂቃዎች በፊት ከአማራ ክልል የዳኞች ማህበር የተሰጠ አንድ መግለጫ ማለትም ህፃን ሄቨንን የተመለከተው መግለጫ በጣም አሳዛኝ በጣም አሳፋሪ ሆኖ ስላገኘሁትና በርካቶቻችሁም ፍትህ ለሄቨን ብለን ቪዲዮ ስንሰራ ፍትህ ስንጠብቅ የወጣውን መግለጫ አይታችኋል። እባካችሁ እኔ ዩኬ ላይ ለምትኖሩ ሀበሾች መልእክት አለኝ። የሄቨንን እናት ቪዲዮ አይቶ ያልተጨነቀ ያላለቀሰ ውስጡ ያልደማ ያልቆሰለ እንቅልፍ ያላጣ እናት አለች ብዬ አላስብም። ትክክለኛ አባት ከሆናችሁ ይሄ ፊሊንግ ይሰማችኋል ሁላችሁ እና እባካችሁ ልጆቻችሁን ይዛችሁ ኑ ኡኡምበል ሰዓትና ቦታ ተወስኖ እባካችሁ ወተን አደባባይ ላይ እንጩ፣ ድምጻችንን እናሰማ። ድምጻችን የሚሰማበት ሀገር ላይ ነው ያለነው። ምን ሆናችሁ ብሎ የሚጠይቀን ሀገር ላይ ነው ያለነው። እባካችሁ በዚህ ሀሳብ የምትስማሙ ከሆነ ኮሜንት ላይ መታችሁ ጻፉልኝ። ዩኬ ላይ የምትኖሩ ሀበሾች፣ ዩኬ ላይ ያላችሁ የሶሻል ሚዲያ ኢንፍሉዌንሰሮች እባካችሁ በኢንስታግራም ዴም አድርጉልኝና ድምጻችንን እናሰማ፣ እንውጣ። ቦታና ሰዓት ተወስኖ ጊዜ ተወስኖ ወተን ኡኡምበል እንበድ። ልጆቻችሁን ይዛችሁ ንውጡ፣ ድምጻችን ይሰማ። የፌቨን ጥቃት እንዲሁም ደግሞ መሰሎቿ ላይ ለተደረገው ነገር ለሴቶች ጥቃት እንቁም። የአንድ ሳምንት ወሬ ብቻ ሆኖ እንዳይቀር እባካችሁ። እዚህ ዩኬ ላይ ያላችሁ ብቻ አይደላችሁ፣ ኢሮፕ ያላችሁ፣ አሜሪካ፣ ካናዳ ያላችሁ ሰዎች አስተባብራችሁ ውጡና ኡኡ በሉ። ድምጻችን ይሰማ፣ ለዓለም ይዳረስ። ከዛ መፍትሄ እናገኝ፣ ልባት እናገኝለት ይሄንን ጉዳይ እባካችሁ። ይሄ የኔ መልእክት ነው። ያላችሁን ሀሳብ ኮሜንት ላይ መታችሁ አሳውቁኝ። አመሰግናለሁ። እንዴት ነሽ ግን አሁንም ያምሻል? ሰዎች ጎዱሻል? ልክ እንደ ትላንቱ በይሉኝታ ታስረሽ ክብርሽን አጥተሻል? እንዴት ነሽ ግን አሁን? ያነው ፈገግታሽ እንባሽ እንዳይታይ ዛሬም ሸፍኑሻል? ዝምታሽ ከ18 ዓመት በሆኑ ሴቶች ላይ ጥቃቱ ሲፈጸም ደግሞ ከ5 እስከ 20 ዓመት ጽኑ እስራትን እንደሚበየን ህጉ ያስቀምጣል። አንድ ሴት ላይ የቡድን ያስገድዶ መድፈር ጥቃት ሲፈጸም ደግሞ የወንጀል ህጉ ከ5 እስከ 20 ዓመት እስራት ሊፈረድ እንደሚችል አስቀምጧል። በሌላ በኩል እድሜያቸው ከ18 ዓመት በላይ በሆኑ ሴቶች ላይ ጥቃት ሲፈጸም ደግሞ ከሌሎች ቅጣቶች ቀነስ ብሎ ከ5 እስከ 15 ዓመት እስራት ሊበየን እንደሚችል ተቀምጧል። ከወንጀል ህጉ ቅጣቱን የሚያከብዱ ተብለው የተለዩ ክስተቶችም አሉ። የአስገድዶ መድፈር ጥቃቱ ሞት፣ ከባድ የአካል ጉዳት፣ እርግዝና፣ የአባላዘር በሽታና ሌሎች ችግሮችን ያስከተለ እንደሆን ሁኔታዎች ተመዝነውና ተመርምረው እስከ እድሜ ልክ እስራት ቅጣትን ሊያስበይኑ እንደሚችሉ ተቀምጧል። አንድ የአስገድዶ መድፈር ጥቃት የፈጸመ ግለሰብ በወንጀል ህጉ የቅጣት ማቅለያ ተሰጥቶት ቅጣቱን ለማቅለል እንዲከራከር እድል ተሰጥቶታል። ያስገድዶ መድፈር ጥቃት በአይነትም በብዛትም እየጀመረ ባለበት የቅጣት ማቅለያው አስፈላጊ ነው ወይ ስንልም የኢትዮጵያ የህግ ባለሙያ ሴቶች ማህበርን ጠይቀናል። ሌሎችም ተመሳሳይ ወንጀል እንዳይፈጽሙ ትክክለኛ ቅጣት መሰጠት አለበት። አስተማሪ የሆነ ቅጣት ማለት ነው። በሱ በጣም እንስማማለን። ግን ነሰሰርሊ አስተማሪ የሆነ ቅጣትን ለማምጣት ቅጣት ማቅለያዎች ናቸው መቅረት ያለባቸው የሚለው ላይ ፎከስ ማድረጉ ምናልባት ትክክል ላይሆን ይችላል። እንደ አንድ ባለሙያ ስመለከተው ማለት ነው። አላግባብ የሆኑ ቅጣት ማቅለያዎች ተወስደው እንደሆን ግን ጥናቶች ማድረግ ሊገባ ይችላል። ለምሳሌ ልጁን የደፈረ ሰው መልካም ስነ ምግባር ያለው ነው ተብሎ ቢጠቀስ መልካም ስነ ምግባር ምንድን ነው? ልጅን የሚያክል ነገር ከመድፈር በላይ የሚል አርጊመንት ልናነሳ እንችላለን። ለምን አይነት ወንጀል ምን አይነት ቅጣት ማቅለያዎችን ነው አክሴፕት መደረግ ያለባቸው? ህጉስ ለምን አይነት ወንጀሎች ለተወሰኑ ወንጀሎች የሚከለክላቸው ቅጣት ማቅለያዎች የቅጣት ማቅለያ አይነቶች ሊኖሩ ይገባሉ የሚለው ትንሽ ጥናት ተሰርቶበት ምናልባት እሱ ሊታይ የሚችል ነገር ሊሆን ይችላል። አሁን አንድ ነገር ስተነሽ ሌሎች አርጊመንቶችም ደግሞ ይነሳሉ። ከዛ አንፃር ለምሳሌ ልጁን ከደፈረ ምን የቤተሰብ አስተዳዳሪ ሆነ ልንለው እንችላለን። ግን ቤተሰብ ማስተዳደር ደግሞ እንዴት ይተረጎማል የሚለውን ደግሞ ማየት ሊፈለግብን ይችላል። ያስገድዶ መድፈር ጥቃቱ እየተባባሰ ለመሄዱ የህጉና አፈጻጸሙ ላይ ያለው ክፍተት አንዱና ዋነኛው ምክንያት ሆኖም ተነስቷል። ጾታን መሰረት ያደረጉ ጥቃቶች በሴቶች ላይ በዝተዋል። እሱ ላይ ብዙ ስራዎች እንደሚጠይቅ ነው የምናምነው። አንደኛ ህጉ ላይ ካለው ክፍተት እንጀምራለን። ምክንያቱም ህግ ማለት መብትን ለማስጠበቅ ቤዝ ነው። ስለዚህ ቤዙ ከሌለ መብትን ወይም ጥቃትን ማስቆም አይቻልም፣ መብትን ማስከበር አይቻልም። እሱ አንድ እውነታ ነው። በሌላ በኩል ደግሞ ስንመለከተው ህጉ ይኖርና ቅጣቱም ይኖርና
ወይም በተቀመጠው ሕግና ቅጣት መሰረት ደግሞ ያለመፈጸማቸው ነገር ሴቶቹ ፕላትፎርሙን ቢኖር ፕሮቴክት የማድረግ ፕላትፎርሙን ቢኖር ሄደው ሪፖርት በሚያደርጉበት ጊዜ የሚደረግላቸው ጥበቃ ምን ይመስላል? የአሰራርም የሕግም የህብረተሰብ ግንዛቤም ክፍተቶች ኮሙሌቲቭ ኢፌክት ወይም ጠቅላላ የሆነ ውጤት ነው ለችግሩ መባባስ ምክንያት የሆነው ብለን ነው የምናምነው። ዓመት ሕፃን የደፈረው ወንድ 25 ዓመት ፍርድ ለኛ ተገቢ አይደለም። እኛ የምንፈልገው እውነቷን ነው። ለሕፃኖች የሆነች ኢትዮጵያ ለሕፃን የሆነች ኢትዮጵያ ነፃነት ያልገበት ሴቶች ኢትዮጵያ አንፈልጋትም። እኛ የምንፈልገው ወጥተን በሰላም መግባት ሕፃኖች ጫውታ ናፍቁ፣ ሕፃኖች ጎራዴ ናፍቁ፣ ሕፃኖች የአክስቱ ያጎት ቤት ናፈቀ፣ ወጥቶ መግባት ናፈቀ። ጀስቲስ ፎር ኤቨን ፍርድ ነው የምንፈልገው። የእናት ሁምባ የእናት ህመም እናት ነው የሚያውቀው። የልጅ ስቃይ እናት ነው የምታውቀው። ስለዚህ ጀስቲስ ፎር ኤቨን ኡጋም ሙጨዮ ኪቹ ከና ሙባው ቀብ ጀስቲስ ፎር ኤቨን ሙጨዮን ኩኒ ኪቹዳ ኪቹ ከነ ዳቡራ ኡጋን እሺ አከኑባት ኢሚማን አራሺ አከራቆሩ ኡጋሲ በርባኒ እኛ የምንፈልገው ጀስቲስ ፎር ኤቨን የኤቨን እውነት እና ሕግ ፍርዱ መሰጠት አለበት። ጀስቲስ ፎር ኤቨን ኡጋም ሙጨዮ ኪቹ ከና ሙባው ቀባ ማሊፊ ዋንታ ከና ኩን ደደቤ አከነማ ብራረት ራወኔፍ ሞቱማን ዋን ጎዱ ጎዴ nama kana hidhaa qofti furmaata waan hin taaneef seeratti nu dhiyeete seeraan irra deebamee nu qoratamu qaba. Ammas qorannoon adda ta'e nuuf qoratamuu qaba.